ያደርግልኛል ሴት አንቺ ለነገሩ I don't like ሴት ንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰው ሪስታትሪስ ኬጁ ላይ ገብቼ ልሮጥ እችላለሁ ሩጫው ካራቴ በኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ከሱ ቀጥሎ እሺ እሱ እንደምታሸንፈው እርግጠኛ ነኝ ከሱ ቀጥሎ ማን ነው የምትፈልገው ኮላውት አርግ ብትባል ማን ነው ቢኒያም ሽብሪ ምን እሱ ተወዳደረን ፕሮፌሽናል ፋይት አድርጎ አያውቅም ቢኒያም ሽብሪ አራላህም አያውቅም ወላሂ አያውቅም ኢትዮጵያዊ ሆኖ ሚክስድ ማርሻል አርት ሚያቅ የለም ፕሮፌሽናል ፋይተር የለም እና አሁን ወዬ ብለሽ ተፈልጊዋለሽ ቢኒያም ሽብሪ አረ እኔ አይመጥነሽ ፊት ያረግ ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውቱ የሚያደርጉልን አሉ ከውጪ ከውጪ ላይክ እንደ ጆን ጆንስ እና ሐምዛ ይምጡ እነሱ ነው እንጂ እነሱን ኮላውት ያደርጉልኛል ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል ሸዛለ ከነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላል ዩሮፕና አሜሪካ I am the most famous person ኢትዮጵያ እውቅና ምንም ጥቅም የለው ዩሮፕና አሜሪካ በሄደ እኔ መንገድ ያሳልፉኝ ላይክ ታይላንድ እንደሄድኩ እንደዛ እንደበንኩት ፎቶ እንነሳ ዓለም አቀፍ ፋይተሮች ናቸው ዓለም የሚያውቃቸው ናቸው you are TikTok legend አለ ኬታ ቆይ አላ ያሳይ እና ቪዲዮ ለምን ልልክልህ ይችላል ወላሂ ንቁስ ባገሩ አይከበርም የሚባለው እኮ ለዚህ 20 ሚሊዮን አፈሽ የሚባለው እውነት ነው አንተ ጠንያ 20 ሚሊዮን ማን ነው የሚሰጠኝ ከንቃተ ህሊናና ከገዜ ማን ያሸንፋል ይገባሉ እንደ ቀድሞ ይደዋሉ አይ አይገቡ ምን ነው አረ እኔ እንጃ የሚገባ አይመስለኝም ታይ ቦክሲንግ እየሰራ ነው ግራፕሊንግ ከጆኒ ጋር ጀምሯል ያ ማለት ነው እንዴት ነው ተመችቷል ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል ንቃተ ፍቅረኛ በቀሉ ነው ሰደብኝ አስመልሽ የምር አስመልሽ ለማስመለስ ያረጋችብሽ ነው አስመልሽ ንቃተ ቺት ያረጋብኝ ለኔ ስኬት እኮ ገንዘብም አይደለም ተውም አይደለም ምንም ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬት ነው ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝ ስኬት ወማ ተውፊቂ ኢላ ቢላህ ስኬት የሚመጣው ከየት ነው ከአላህ ነው ማለት እኔ ድሩዬ ነኝ ብዙ ወንጀል እሰራለሁ በጣም ብዙ ወንጀል እሰራለሁ እኔ አሁን ያመኛል ለምን አልነግርም የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያል በቃ ያመኛል ለምን እውነት ውስጤ ነው የምነግርህ ምንም ደስተኛ አልሆነ